አዲሱን የመሬት አስተዳደርና አጠቃቀም አዋጅ አስመልክቶ ዝርዝር መረጃዎችን ይዘናል፣ ተሰሙታላችሁ። አዲሱን የገጠር መሬት አስተዳደርና አጠቃቀም አዋጅ አስመልክቶ የአማራ ክልል መሬት ቢሮ መግለጫ ሰጥቷል። መግለጫውን የሰጡት የቢሮ ኃላፊ ሲሳይ ዳምጤ የመግለጫው አስፈላጊነት የገጠር መሬት ባለይዞታዎች አዋጁን አውቀው ተገቢውን ድጋፍና ተግባራዊ እንቅስቃሴ እንዲያደርጉ ነው ብለዋል። የነበረውን አዋጅ ለማሻሻል ያስፈለገበት ምክንያት ነባሩ የመሬት አስተዳደርና አጠቃቀም አዋጅ ቁጥር 552/2009 አሁን ካለው ነባራዊ ሁኔታ ጋር ያሉ ጉዳዮችን ባለመያዙና እንደ ሀገር የገጠር መሬት አጠቃቀምን ተመሳሳይ ለማድረግ በማስፈለጉ እንደሆነ ነው የገለጹት። ለአዋጁ መሻሻል ከምክንያቶች መካከልም የአርሶ አደሮችና የከፊል አርብቶ አደሮች የኑሮ ደረጃ ከሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት ጋር ማራመድ እንዲቻልና በመሬት ይዞታው ላይ ያለውን የንብረት መብት ይበልጥ ለማጠናከር፣ የገጠር መሬት ምዝገባ መረጃን ጥራቱን በጠበቀ መንገድ ለማደራጀት፣ በመሬት ምክንያት የሚነሱ ግጭቶችን ለመቀነስ፣ የሴቶች ህፃናትና ድጋፍ የሚሹ የህብረተሰብ ክፍሎችን የመሬት ተጠቃሚነት መብት ለማረጋገጥ፣ በተበታተነ መንገድ ያሉ አርሶ አደሮችን በፈቃደኝነት ላይ ተመስርቶ ወደ አንድ ማዕከል ለማምጣትና በገጠር ኮሪደር ልማት አርሶ አደሮችን የመሰረተ ልማት ተጠቃሚ እንዲሆኑ ለማድረግና የክልሉን መሬት በአግባቡ ማስተዳደር የሚሉት ይገኙበታል ብለዋል ኃላፊው። አዲሱ የመሬት አዋጅ ከዚህ በፊት ይነሱ የነበሩ ጥያቄዎችን የመለሰ ነው ብለዋል። አዋጁ ይዟቸውም ከመጡ መልካም ነገሮች መካከልም መሬትን በባለቤትነት የመጠቀም መብት እና የህግ ዋስትና ሽፋን ለአርሶ አደሮች ተሰጥቷል። አርሶ አደሮች መሬታቸውን ለልጆቻቸውና ላመኑበት ለማንኛውም ሰው በስጦታ እንዲሰጡ እድል የሰጠ ነው ብለዋል። ባለይዞታው በመሬቱ መጠቀም፣ ማከራየት፣ ለጋራ አራሽ መስጠት፣ ቋሚ ንብረትን በሽያጭ የማስተላለፍና አስተዳደራዊ ወሰን የማይገድበው የመለዋወጥ መብትን ሰጥቷል ነው ያሉት። አዋጁ የሴቶች ህፃናትና ተጋላጭ የህብረተሰብ ክፍሎችን የተጠቃሚነት መብት ከለላ የሰጠ መሆኑንም አንስተዋል። አዋጁ የወጣቶችና አዲስ መሬት ጥያቄዎችን ጥያቄ ከግምት ውስጥ ያስገባና ከሶስተኛ ወገን ነፃ የሆነ መሬት አስተዳደርን በማስፈን በፍትሃዊነት የሚስተናገድ ነው ብለዋል። ዘላቂ የመሬት አስተዳደርና አጠቃቀምን በማስፈን መሬት መጠቀም የሚቻለው አጠቃቀም እቅዱ መሰረት መሆኑን አዋጁ በግልጽ አስቀምጧል ነው ያሉት። የመሬት አስተዳደር ተቋማትን የስራ ድርሻ ከላይ እስከ ታች ተጠያቂነትን ጭምር በግልጽ አስቀምጧል ብለዋል። የአስተዳደር ስርዓቱ ከማህበረሰቡ እሴቶች ጋር እንዲስማማ ማድረግ በትልቁ እውቅና የሰጠ ነው። አርሶ አደሮች የይዞታ ማረጋገጫ ለግብርና ቴክኖሎጂ ሽግግር ዋስትና እንዲሆን ያገዘ ነው ብለዋል። ለገጠር ኮሪደር ልማትና የገጠር ሽግግር በ25 ዓመቱ ለታቀደው እቅድ መሳካት አስተዋጽኦ ከፍተኛ እንደሆነም ገልጸዋል። የገጠር መሬት የሚጠቀሙ ባለሀብቶች በረጅም ጊዜ ብድር እንዲያገኙ እድል ይዞ የመጣ መሆኑን ተናግረዋል። በክልሉ የብሔራዊ የገጠር መሬት መረጃ አስተዳደር ለመገንባት አስተዋጽኦ እንዳለውም ጠቁመዋል። ከዚህ በፊት አርሶ አደሮች በማሳቸው ላይ ያለሙትን ቋሚ ንብረት የመሸጥ መብት አልነበረም። አሁን ግን ቤትን ጨምሮ ሌሎች ቋሚ ተክሎችን እንዲሸጡ የፈቀደ ነው ብለዋል። ለመንግስት ሰራተኞች በውርስና በስጦታ መሬት ማግኘት የሚችሉበትን መብት ያጎናጸፈው እንደሆነም ገልጸዋል። የገጠር መሬት ባለይዞታው መሬቱን በአጠቃቀሙ መሰረት ካልተጠቀመ የሚወሰዱ እርምጃዎችም ያካተተ ነው። በአጠቃቀሙ መሰረት ካልሰራ ከምክር ጀምሮ መሬቱን እስከ መጨረሻው ሊነጠቅ እንደሚችል ተቀምጧል ያሉት ማንኛውም ሰው የግል የወል ወይም የመንግስት ይዞታ በህገወጥ መንገድ የወረረ፣ ጉዳት ያደረሰ፣ ህገወጥ ግንባታ የሰራና እንዲሰራ የፈቀደ እንዲሁም ሰራተኛ የመሬት ማስረጃ ያቀረበ ከ1 ዓመት እስከ 7 ዓመት በሚደርስ እስራትና ከ5000 እስከ 200,000 ብር የሚደርስ ቅጣት በየደረጃው ተቀምጧል ነው ያሉት። በሀገራችን ተጨባጭ ሁኔታ ዝቅተኛ አርሶ አደሮች መሬት መጠን 0.25 ሄክታር ነው። ከዚህ መጠን በታች ከሆነ ለአንድ ሰው ብቻ በስጦታ ወይም በውርስ ማስተላለፍ ይቻላል ነው ያሉት። የአዋጁን ማስፈጸሚያ ደንብ የማዘጋጀት ስራ መጀመሩና በቀጣይ መመሪያዎች እንደሚዘጋጁም ኃላፊው ገልጸዋል።